ሰላም እንዴት ነሽ? ሄሎ እሱ እንዴት ነህ? አማን ነው። ሰላም ነው አለን አለን አለን። አማን ነው አለን። አስታውሰኛል አይደል? አዎ አስታወስኩኝ። እንዴት ነህ? ያው ብዙም አልገባም አሁን። ኦኬ በጣም አሁን ነበርና ሳይሄድ ያለውን ነገር ቆየ ራሱ ከአንድ ወር ምናምን አይሆንም። በጣም ትፍታል። ስምህ ማን ነበር የዛኔ? ወለት አስታወስኩ። በጣም ትከራከረ ታብቻለሁ ያው አለው ግን አልገባም። ቲክቶክ ላይ ብዙ ቲክቶክ እንትኖች አሁን ያሰሙ ያለው ነገር ብዙ ደስ ስለማይለኝ። መልካም እሺ። እና አሁን እስልምና ለመቀበል ወስናለህ አይደል? አዎ በደንብ ተረዳና ክራቼ ጋር ብዙ ጊዜ አስቤበት ስለአንድ ጊዜ ነገር ጋር። መልካም አሁን የምለውን ቃል አብረኸኝ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ሲቀበል ሻወር እንዲወስድ ታዟል። አሁን ቀዝቃዛ ከሆነ ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለጌታህ ለአምላክህ ለአላህ ብቻ መስገድን ትጀምራለህ። አሁን ያለበት ወር የጾም ወር ነው እንደምታውቀው። ከነገ ጀምሮ መጾም ትጀምራለህ። አዎ ትችላለህ። ሙስሊም ጓደኞች ታገኛለህ ስለ ሶላት የሚያስተምሩ? አንደኛ ያው ትንሽ ከተማሪ ያለው ግን ያው እዚህም አበቦች አሉ ግን ጥሩ አረባ ለናለጨፋሽ ችግር የለም ላይ እና እንደዚህ ነገር ተፈም ብዙ ኢባዳ አይሰጥም ብዙም ጥሩ ሰው አይደለም። አሁን የምሰራበት ነው ሰላሀኛ ስለሆንኩ በቃ ብሽር ችግር የለውም። አንተ በቻልክ አቅም ፈልግ። እኔ ስልክህን እሰጣቸውና ለአንዳንድ ልጆች ይደውሉልሃል፣ ያገኘኋል። ስለ ሶላት አሰጋገድ እንዲሁም እስላማዊ ትምህርት የምትማርበት ግሩፕ እንዲያስገቡ እነግራቸዋለሁ። እሺ እንደዛ ተከራክረህ በቃ ሳታሸንፈኝ ተሸንፍክ። እውነት ወላሂ ግን እኔ ማለት ነው እውነት እንደምትፈልግ በደንብ አይህ ነበረ ታውቃለህ። በጣም እፈራለሁ። ብዙ ጊዜ ደግሞ ለመሰራ ምፈራው በመጨረሻው ቀን አንደኛ ለምን በአምላክ ስር መቀጣት ተፈልገው ማለት ተታዚሁ መዳን እየተቻለ ደግሞ ሁለተኛ ደግሞ መጽሐፍ እስክሪፕቶቹ ማለት ነው አንደኛ እንደተደረጉ ራሱ ልበረድ ያውቃል እንዴት እንደመጠራሱ እንዴት እንደሆነ አንደኛ 81 73 ምናምን 66 ኢቨን እንኳን አንዱ መጽሐፍ የተበረዘ መሆኑ ሁለተኛ ደግሞ ሰንሰለት የለውም የአምላክ ቃል መሆኑ